يعقلون ምድርም ላይ ተጎራባች የሆኑ የተከፋፈሉ የቀይ አፈር የጥቁር አፈር ያሸዋማ ድንጋያማ የሆኑ መሬቶች ሲኖሩ አንድ አይነት የሆኑ ያልተጎራበቱ ሰፋፊ መሬቶችም አሉ ከወይን የሆኑ እርሻዎችም የተለያዩ አዝርቶችና እጅብ ያሉና እጅብ ያላሉ በተናጠል የቆሙ የተምር ዛፎችም ይበቅላሉ ሁሉም አንድ አይነት ውሃ ነው የሚጠጡት ነገር ግን ጣዕሙም ከፊሉ ከከፊሉ እናስበልጠዋለን በርግጥ በዚህ በአትክልቶች መመሳሰልና በፍሬዎቻቸው ቀለምና ጣዕም መለያየት ለሚያስተውሉ ህዝቦች تأمر اللبات وإن تعجب فعجب قولهم إذا كنا ترابا أئنا لفي خلق جديد أولئك الذين كفروا بربهم وأولئك الأغلال في أعناقهم وأولئك أصحاب النار هم فيها خالدون أنت نبيوه كذي هلو مرجع بحالا بكهديان يالمامن بتدنكم يبلت يميدنكو كهديان موتن آفر كونن بحالا انديت ياو هونن አዲስ ፍጥር እንሆናለን የሚሉት ንግግራቸው ነው እንደነዚህ አይነቶቹ እነዚያ በጌታቸው አላህ ብቸኛ ተመላኪነትና ሙታንን የማስነሳት ችሎታውን የካዱ ሲሆኑ እንደነዚህ አይነቶቹ በመጪው ዓለም በገሃነም በብረት ሰንሰለት አንገቶቻቸው ይጠፈራሉ እንደነዚህ አይነቶቹ የገሃነም እሳት ተጓዳኞች ሲሆኑ በእሳቷም ውስጥ ዘውታሪዎች ናቸው ويستعجلونك بالسيئات قبل الحسنة وقد خلت من قبلهم المثلات وإن ربك لذو مغفرة للناس على ظلمهم وإن ربك لشديد العقاب أنت نبي هوي كهديان يتبالو قطات يمطابن بلو كأزنت بفيت بقصفت ያቻኩሉሃል በርግጥ እነርሱ በፊት በነበሩ ከሃዲያን ህዝቦች የተለያዩ አይነት ቅጣቶች ተከስተዋል በርግጥም ጌታ አላህ ለሰዎች በበደላቸው ላይ ለቅጣት የማይቸኩል የምህረት ባለቤት ነው በርግጥም ጌታ አላህ ከወንጀሉ ለማይመለሰው ቅጣቱ የበረታ ነው ويقول الذين كفروا لولا أنزل عليه آية من ربه إنما أنت منذر ولكل قوم هاد أنت نبي هوي እነዛ ካዲያን መሐመድ እውነት ነብይ ከሆነ የነብዩ ሙሳ አይነት ታምራዊ በትር የነብዩ ሳልህ አይነት ታምራዊ ግመል የመሳሰለ ታምር ከጌታው ዘንድ በርሱ ላይ ቢወርድለትስ ይላሉ በርግጥ አንተ አስጠንቃቂ ብቻ ነህ ለሁሉም ህዝቦች ሐቅን አመላካች መሪ አላቸው ለአንተም ለመጨረሻው ዘመን ህዝቦች ወደ ሐቅ ተጣሪ መሪ ነብይ ነህ الله يعلم ما تحمل كل أنثى وما تغيض الأرحام وما تزداد وكل شيء عنده بمقدار الله ሁሉም ሴት የምታረግዘውን ወንድ ይሁን ሴት ጸባዩ ጥሩ ይሁን መጥፎ አማኝ ይሁን ካዲ ያውቃል በማህፀንም ውስጥ